بسم الله الرحمن الرحيم الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله وقليل من عباده الشكور ثم الصلاة والسلام على من أرسل إلينا ليخرجنا من الظلمات إلى النور وعلى آله وصحبه ومن تبعهم بإحسان إلى يوم البعث من القبور ودي نور استوديو تكتاتاوች السلام عليكم ورحمة الله وبركاته رمضان لا تطياقነት مسؤولية ሁላችንም ተጠያቂነት አለበት ረሱል ሰለላሁ ዐለይሂ ወሰለም እንዳሉት ኩልኩም ራዕን ሁላችሁም ሪስፖንሲቢሊቲ አላችሁ ተጠያቂነት አለባችሁ የምትጠብቁት ነገር ኃላፊነት የተሰጣችሁ አሉ ወኩልኩም መስኡሉን አን ረዕየት ከዛ ኃላፊነት ደግሞ ልንጠየቅ ነው ሁላችሁም ነው ያሉት እንግዲህ አባወራ ከቤት ይጠይቃል የቤት እመቤት ከባለቅ ትጠይቃለች ከልጆች ተርቢያ ይጠይቃሉ ልጆችም ከራሳቸው ይጠይቃሉ እና የኛ ኃላፊነት ነው ማለት ነው ወንድሞች ሁሉም ለራሱ ወለቀድ ጂቱሙና ከማ خلقناكم اول مره ለብቻ እንደፈጠረን ለብቻችንም ቆመን ደግሞ አላህ ዘንድ እንጠይቅበታለን ለዛ ነው ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ሐሲቡ አንፉሰኩም قبل ان تحاسبوا ራሳችሁ ሂሳብ አርጉ አላህ ፊት ብቆም እንዴት ነው ኃላፊነቴን ተወጥቻለሁ የሚል ማለት ነው አላህ ፊት ሳንታሰብ በፊት ራሳችሁን ሐስቡ የኛን ኃላፊነት በመወጣት ማለት ነው እና አሁን ኃላፊነት እንዴት ሆነ ላይክ እንዲህ ስለሆነ እንጂ ከኛ ውጪ ላለው አካል ነው የሰጠነው ምሳሌ በልጆች ተርቢያ ላይ ልጆች ጊዜያቸው ነው ጊዜ ነው እንዲያረጋው የኛ ኃላፊነት ይሄ ጊዜው እኮ አሁን ቴክኖሎጂ ነው በፊት የሚቆይተው የሚመጣው ኢንፎርሜሽኖች እየፈጠኑ መጡ ውጪ ላይ ሄደን ድሮ የምንፈልገው ነገር አሁን ቤት ውስጥ በቀላሉ ይመጣል ላይክ ዒልም ከፈለክ በኢንተርኔት ብዙ ልታገኝ ትችላለህ ልጆች ጊዜያቸው ነው ተብሎ ስልክ ተሰጥቷቸው ተርቢያው ከተረሳ ልጆችን የሚፈልግ አካል አለ ወደ ፈለገበት ለማሳደግ የሚፈልግ አካል አለ እናትና አባትን በዚህ ጋር ቢዚ አድርጎ ልጆቹን በሌላ ነገር መውሰድ የሚፈልግ አለ ስለዚህ እኛ መስኡልያ ጠፍቷል ማለት ነው ከቤት የሚሰማቸው የሚያማክራቸው ከጠፋ ኢንተርኔት ላይ ነው ያሉትና ዓለም ደግሞ የሚያማክራቸው እነሱ የሚፈልጉትን ነገር የሚሰማቸው አለ እዚህ መሃል የኛ ኃላፊነት እየጠፋ ነው ማለት ነው ስለዚህ የኛ ተጠያቂነት ምንድነው ኃላፊነት ተሰጧችን ራሱ ምንድነው እኛ የተሰጠን ነገር በሱም እኮ እንጠይቃለን ዕውቀት የተሰጠ በዛ ዕውቀት እኮ እንጠይቅ ነው ገንዘብ የተሰጠ ገንዘብ በዛ ገንዘብ እኮ እንጠይቅ ነው ከየታ መጣው በምን አዋልኮ ቅድሚያ ከየታ መጣው ነው ገንዘብ ማምጣቱ ብቻ ሳይሆን ስለዚህ የኛ ኃላፊነት የኛ ሪስፖንሲቢሊቲ መውሰድና የኛ ኃላፊነት ማወቅና የኛ ኃላፊነት ልንወጣ ይገባል تلك امه قد خلت لها ما كسبت ولكم ما كسبتم ولا تسالون عما كانوا يعملون እነሱ ያለፉት ስፖች አለፉ ከነሱ አንጠይቅም የእንተናዘርነን የሰሃቦች ረዲየላሁ ዐንሁ አላህ ይجمعنا بالجنه ان شاء الله نفتخر بهم لكن የነሱ ስራ የነሱ ነው እኛ ደግሞ የነሱን አثر ተከትለን እኛም መስራት አለብን የነሱ ዘርና ማለት ብቻ ምንም እንትን አይደለም ولا تذروا وازرة وزر اخرى ልክ አጥያትም እንደማይወራረስ ጽድቅም የኛ ኃላፊነትም እኛ ምን ወጣው እኛው ነን ሌላ ሰው አይወጣልንም ስለዚህ ረመዳን ለተጠያቂነት አላህ ኢንሻአላህ የሚጠይቁትን ነገር ጠብቀው በኃላፊነት ከሚወጡት ያርገን ጀዛኩሙላሁ ኸይር ሰላም አለይኩም ወራህመቱላሂ ወበረካቱ